ሰላም ጤና ይስጥልን። It's your boy Brian and welcome to Brian's Pipsology. የዛሬ ሌሰን ላይ ቻፕተር 6 ስለ ሰፕላይ ዲማንድ እና ታይም እናያለን። እዚህ ላይ የምታያችሁ that's me እና የስክሪኑ ቀኝ በኩል ጋር ያለው QR ኮዱን በጉግል አፕ ስካን ብታረጉ የኔ ፕሮፋይሉን ታገኛላችሁ። እዛ የኔ ላይሰንሶች እና ሰርቲፊኬሽኖች ይገኛል። ብዙም ታይም ዌስት ሳናድርግ ወደ ሌሰኑ እንግባ። ዛሬ የምናያቸው ቶፒኮች ፎሬክስ ትሬዲንግ ሴሽንስ፣ Tokyo session, London session, New York session, best time of the day to trade Forex, supply and demand. I'm sorry. I don't know what got into me. Forex trade ማድረግ ብንፈልግ ሰኞ እስከ አርብ 24 ሰዓት ትሬድ ማድረግ እንደምንችል እናውቃለን። ትላልቅ ስቶክ ኤክስቼንጅ እና ፎሬን ኤክስቼንጆች ውስጥ ትሬድ እንደሚደረግም እናውቃለን። ግን አንድ ፎሬክስ ኤክስቼንጅ ወይም ስቶክ ኤክስቼንጅ 24 ሰዓት መስራት አይችልም። የፎሬክስ ትሬዲንግ ዓለም ብዙ ፎሬን ኤክስቼንጅ እና ስቶክ ኤክስቼንጅ ሴንተርስ ውስጥ ዲስትሪቢዩት ተደርጓል። That's all it takes, really. ከነዚህ ዋናው የሚባለው አራት ናቸው። አንድ ስቶክ ወይም ፎሬክስ ኤክስቼንጅ እዚህ ዓለም ላይ 24 ሰዓት መስራት ስለማይችል እና የታይም ልዩነት ወይም የሰዓት ልዩነት በየሀገር እና በየታይም ዞን ስላለ አንዱ ስቶክ ኤክስቼንጅ የተወሰነ ሰዓት ሰርቶ ትሬዲንግ ሪስፖንሲቢሊቲስ ወደ ሌላ ስቶክ ኤክስቼንጅ ትራንስፈር ያደርጋል። እነዚህ ስቶክ ኤክስቼንጆች ወይም ፎሬክስ ኤክስቼንጆች ኢንተርናሽናል ትሬድ ሃንድል ያደርጋሉ። አራት ዋናው ትሬዲንግ ሴሽኖች እኒህ ናቸው። የሲድኒ አውስትራሊያ ሴሽን፣ ቶኪዮ ጃፓን ሴሽን። ይሄኛው ሴሽን ከጠዋት 5 ሰዓት እስከ ማታ 2 ሰዓት ድረስ ነው። ኒውዮርክ ሴሽን ከከሰዓት በኋላ 10 ሰዓት እስከ ሌሊት 7 ሰዓት ድረስ ይካሄዳል። በእነዚህ ሀገር ስቶክ ወይም ፎሬክስ ኤክስቼንጅ ሴሽኖች ላይ ያለው የቻርት ሙቭመንትስ ወይም የዋጋ እንቅስቃሴዎችን እናይ። በግራ በኩል ያለው ከረንሲ ፔርስ ናቸው። ከዛ ቀጥሎ ቶኪዮ ሴሽን ጊዜ ላይ የዛ ከረንሲ ፔር የነበረው እንቅስቃሴ ወደ ላይም ወደ ታችም ቢሆን ያሳያል። ከሱ ቀጥሎ የለንደን እና የኒውዮርክም ያሳያል። አሁን የምታያችው ቻርት ላይ 24 ሰዓት ውስጥ የትኛው ሴሽን ከስንት ሰዓት እስከ ስንት ሰዓት እና በየትኛው ሴሽን ውስጥ እንቅስቃሴ በጣም ሃይ እና ሎ መሆኑ ያሳያል። አሁን ያያችሁት ኢሜጅ ውስጥ ያለው ቻርቱን ላሳያችሁ። እዚህ ጋር ቀይ የሚያሳየን ሎ ትሬዲንግ ቮሊዩም ነው። ሶ ዳት ሚንስ ማርኬት ውስጥ ያን ያህል ገዢም የለም ሻጮቹም የሉም ማለት ነው። እና ግሪን የሚታያችሁ ኢስ ሃይ ትሬዲንግ ቮሊዩም ያለበት ቦታዎች። the best time to trade የሚባለው የሲድኒ ሴሽን እንዳለቀ እና የለንደን ሴሽን በመሃል ያለው ታይም ነው። ዋጋው ምንድን ነው የሚያንቀሳቅሰው ብለን መጠየቅ እንችላለን። የዚህ ጥያቄ መልስ አቅርቦትና ፍላጎት ነው፣ ወይም ሰፕላይ እና ዲማንድ። አቅርቦት ሲጨምር ወይም ሰፕላይ ሲጨምር ዋጋ ይወርዳል። እንደዛው አቅርቦት ወይም ሰፕላይ ሲቀንስ ዋጋ ይጨምራል። አቅርቦትና ፍላጎት ከዋጋው ጋር ኦፖዚት የሆኑ ሪሌሽንሽፕ ነው ያላቸው። ለምሳሌ አቅርቦት ወደ ታች ቢወርድ ዋጋው ወደ ላይ ይወጣል። ኦፖዚት ሪሌሽንሽፕ አላቸው። ግን ፍላጎት ወደ ታች ቢወርድ ዋጋውም ወደ ታች ይወርዳል። አቅርቦት ማለት ሰፕላይ ማለት ነው እና ሰፕላይ ማለት የሴለርስ ብዛት ማለት ነው። ፍላጎት ማለት ዲማንድ ማለት ነው፣ የባየርስ ብዛት ማለት ነው። አቅርቦት እና ፍላጎት ሰፕላይ እና ዲማንድ እኩል ሲሆን ምን ይፈጠራል? ማርኬት ኮንሶሊዴሽን ይባላል። እና ማርኬት ኮንሶሊዴሽን ማለት ዋጋው ወደ ላይም አይወጣም ወደ ታችም አይወርድም፣ ዋጋው ያለበት ጋር ወደ ጎን ይቀጠላል። የዋጋው እንቅስቃሴ ወደ ጎን ነው። ግን አሁን አቅርቦት እና ፍላጎት ሰፕላይ እና ዲማንድ እኩል ባይሆን ምን እንደሚፈጠር እናያለን። ሰፕላይ በጣም ሲበዛ እና ዲማንድ በጣም ሲቀንስ ዋጋው ይወርዳል ማለት ነው። ሁሌ ከባየሮች እና ከሴለሮች መሃል ላይ ትግል አለ። ዋጋው የሚያንቀሳቅሰው እቺ ትግል ነች። በማንኛውም ደቂቃ የገዢዎች ኃይል ሲጨምር ወይም ሲበዛ ዋጋው ወደ ላይ ይወጣል። ግን የሻጮች ኃይል ወይም ብዛት ሲጨምር ዋጋው ወደ ታች ይወርዳል። ባት ሰፕላይ እና ዲማንድ እኩል ሲሆን ዋጋው ወደ ጎን ይሄዳል ወይም ኮንሶሊዴት ያደርጋል። በዚህ ምክንያት ፕራይስ ሙቭመንትስ ሴንስ መስጠት ጀመሩ። ፕራይሶች ፓተርን ማውጣት ጀመሩ እና
ዋጋው ወደ ታችና ወደ ላይ የሚወጣና የሚወርድበት ቦታ ማወቅ ብንችል ገንዘብ መስራት አንችልም? ፕራይሶች እንደዚህ አይነት ፓተርንስ ፎርም ማድረግ ይጀምራል። ስለ እነዚህ ፓተርኖች ወደፊት እናያቸዋለን። በግራ በኩል ያለው ሄድ ኤንድ ሾልደርስ ይባላል። ከሱ ቀጥሎ ያለው ኢንቨርስ ሄድ ኤንድ ሾልደርስ ይባላል። ሶስተኛው ደብል ቶፕ ይባላል እና የመጨረሻው ደብል ቦተም ይባላል። እንደዚህ አይነት ፓተርኖችም አሉ። ስለ እነዚህ ፓተርኖች እንማራለን። በሚቀጥለው ሴሽናችን ትሬድ ፕራክቲስ እናደርጋለን። ዴሞ አካውንታችንን ከፍተን አንድ ሁለት ትሬድ እዚህ እዛ እናደርጋለን። Thank you very much and have a nice day. Like አድርጉ እና subscribe አድርጉ። It's your boy Brian, but I'm ወዳችኋለሁ. One love. Peace out, Ethiopia. And welcome to Brian's Pipsology. Great. Let's sign the paperwork and we are done.